بسم الله الحمد لله ذي الفضل والإحسان جعل إقامة الصلاة من أعظم صفات أهل الإيمان أشهد أن لا إله إلا الله وحده لا شريك له شهادة تنجي من قالها وعمل بها من النيران وتوجب له دخول الجنان وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ውድና የተከበራችሁ የፕሮግራማችን ታዳሚዎች ዛሬ አላህ ፍቃድ ከሆነ ከተማርነው ከሰይፈቱን ነጃ ትምህርት ውስጥ ከሰዓት ጋር በተያያዘ ሰላት ከመስገዳችን በፊት ልናሟላቸው የሚገቡ ወሳኝ ነጥቦች ይሆናል። እነሱም ሽሩጡ ሶላህ ይባላሉ። የሰላት ቅድመ መስፈርት ማለት ሲሆን 8 ናቸው። እንደሚከተለው እንጠቅስላችኋለን። በጥሞና አዳምጡን። الأول الطهارة من الحدثين كولتو حدثوች መጣጣት መስፈርት ነው። እነዚህ ሁለት ሐደሶች እነማን ናቸው ከተባለ ሐደቱል አስገርና ሐደቱል አክበር ይባላሉ። ሐደቱል አስገር ማለት ሽንታችን በሚሸና ጊዜ ወይም ሽታይ በሚመጣን ጊዜ በውዱ አካላችን የሚያርፉ ባህሪ ናቸው ማለት ነው። እነዚህ በሚጸዳሉ ከተባለ ውዱ በማድረግ ብቻ ከዛ ሐደስ መጣጣት እንችላለን ማለት ነው። ሐደቱል አስገር ማለት ደግሞ መኒ በሚፈስ ጊዜ ወይም በግንኙነት ሰዓት መጥቶ የሚያርፍ ባህሪ ነው። እሱም በምንደራ ከተባለ ሙሉ ሰውነታችን በመታጠብ የፀጉራችን ውስጠኛው ክፍል ራሱ ሳይቀር በመታጠብ ከዛ ሐደስ መጣጣት እንችላለን ማለት ነው። ምክንያቱም የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም لا يقبل الله صلاة بغير الطهور الله عندنا صلاة አይቀበልም ሳይጠራሩ ወይም ሳይጸዱ ከሁለቱ ሐደሶች ማለት ነው። ስለዚህ ከሁለቱ ሐደሶች መጣጣት መስፈርት ይሆናል ማለት ነው። الثاني ሁለተኛው طهارة من النجاسة في الثوب والمكان والبدن ከነጃሳ መጽዳት መስፈርት ይደረጋል። እሱም ምን ላይ የሚደረግ ከተባለ ልብሳችን ላይ ሰውነታችን ላይ እንዲሁም በምንሰግድበት ሰዓት ላይ ቦታ ላይ ከሚገኝ ነጃሳ መጽዳት መስፈርት ይደረጋል። አሁን ለምሳሌ ልብሳችን ላይ ሰውነታችን ላይ ሽንት ወይም ሌላ ነጃሳ መተው ቢያርፍብን ያኛው ነጃሳ ሳናስለቀቅ ወደ ሰላት አንገባም ማለት ነው። ወልመካኒ በቦታው ላይ ወላጆች እዚህ ጋር ጥንቃቄ ልናደርግ ይገባል ማለት ነው። አቤት ህፃናት ወይም ልጆች ምንጣፉ ላይ ሽንታቸውን ከሸኑ ምንጣፉን ሳናረጋገጥ ዝም ብለን ምንጣፉ ላይ መስገድ የለብን ማለት ነው። ስለዚህ ከነጃሳም መጽዳት መስፈርት ይደረጋል። الثالث ሶስተኛው ሰትሩ ለዐውረት ያፍረተ ገላችን መሸፈን እዚህ ጋር ከሰላት በፊት ማፍረተ ገላችን መሸፈንም መስፈርት ነው። እንዲህ ከተባለ አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ብሏል? ያ በኒ አደም ኹዙ ዚነተኩም ዐንደ ኩሊ መስጂድን እናንተ የአደም ልጆች ሆይ በሁሉም ሰላት ዘንድ ላይ ውበታችሁ ወይም ጌጣችሁን ይዙ ጠብቁ ብሏል። ስለ አውራ ይበልጥ እንድንገነዘብ ደግሞ አውራው ወደ 4 ክፍል ከፋፍለን እናየዋለን። الأول አንደኛው عورة الرجل مطلقا ما بين السرة والركبة እዚህ ጋር የወንድ ልጅ አውራ በልቁ ከእምብርቱ እስከ ጉልበቱ ሲሆን ትከሻውን አንድ ልብስ ጣል በማድረግ ጋር ማለት ነው። الثاني ሁለተኛው عورة المرأة في الصلاة جميع بدنها إلا وجهها وكفيها وبطون قدميها የሴት ልጅ አውራ ከሰላት ውስጥ በአጠቃላይ ሰውነቷን መሸፈን ሲሆን ግን የፊቷ ለመዳፎች እንዲሁም የእግሮቿ ውስጠኛ ሲቀር አውራ ነው። الثالث ሶስተኛው عورة المرأة عند الأجانب جميع بدنها ባዕድ ወንድ ዘንድ ሴት ልጅ መሸፈን ያለባት ሙሉ አካሏን ነው። እዚህ ጋር ባዕድ የሚለው ከዘመዳ ውጪ ሊሆን ግን መሸፈን ያለባት ከአጎቷ ወይም ከአክስቷ ልጅ ጀምሮ ይሆናል። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ብሏል المرأة عورة ብሏል። የሴት ሙሉ ልጅ አውራ ሙሉ አካላ ማለት ነው። الرابع አራተኛው عورة المرأة في محارمها والنساء وما بين السرة والركبة ለማግባት ክልክል የሆኑ ዘመዶቻቸው ወይም ቤተሰቦቻቸው ዘንድ ከእምብርቷ እስከ ጉልበቷ መሸፈን አለባት። الرابع አራተኛው دخول الوقت ጊዜው መግባቱ መስፈርት ይሆናል። አሁን ጊዜው መግባቱ መስፈርት ነው ስንል ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ ላይ እንደተናገረልን ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሶላት በሙእሚኖች ላይ በጊዜ የተገደበች ግዴታ ሆነች ብሏል። በተወሰነ መልኩ 5 ወቅት ሰላቶች መግቢያ ጊዜ ለማወቅ ያክል እንዘርዝርላችኋለን። አልአወሉ አንደኛው
الظهر የዙሁር ሰላወት ጊዜ ነው። የዙሁር ሰላወት ጊዜ መቼ ነው የሚገባው ከተባለ ፀሐይ ከመሃል አናታችን ዘንበል ስትል ነው። ወዴት ነው ዘንበል የምትለው ከተባለ ወደ መግቢያው ወይም ወደ ምዕራብ ዘንበል ስትል ነው። الثاني ሁለተኛው العصر የአስር ሰላወት ጊዜ ነው። የአስር ሰላወት ጊዜ መቼ ነው የሚገባው ከተባለ የማንኛውም ነገር ጥላ አምሳያውን ሲያክል ነው። አሁን የኔ ጥላ አምሳያዬን ካከለ ወይም ከአምሳዬ በለጥ ካለ የአስር ሰላወት ጊዜ ይገባል። الرابع الثالث ሶስተኛው المغرب የመግሪብ ሰላወት ጊዜ ነው። የመግሪብ ሰላወት ጊዜ የሚገባው ደግሞ ፀሐይ ሙሉ ለሙሉ ስገባ ነው። الرابع አራተኛው العشاء የኢሻ ሰላወት ጊዜ ነው። የኢሻ ሰላወት ጊዜ መቼ ነው የሚገባው ከተባለ ቀዩ ብርሃን ሲገባ ነው። الخامس አምስተኛው الصبح የሱብሒ ሰላወት ጊዜ ነው። የሱብሒ ሰላወት ጊዜ መቼ ነው የሚገባው ከተባለ الفجر الصادق ወይም እውነተኛው ጉህ የምንለው ሲወጣ ነው። አሁን በዘርዝርኩላችሁ መልኩ አምስት ወቅት ሰላት ጊዜዎችን ተጠባብቀን መስገድ ይኖርብናል። الخامس أمستنيا استقبال القبلة بتالي سولك قبلة مكانت مسفرتنا مكنتم الله سبحانه وتعالى بقرآن له فولي وجهك شطر المسجد الحرام في تهنم ودا مسجد الحرام ودا كعبة أزور بلو تقطع بلو صلاة زاتشو إنيام ساعة مسجد بمفرد جزء قدمان بتاعنا لو ودا مسجد الحرام مكانت اللبن تلازيك بتالي سولك قبلة مكانت مسفرتنا ماتنا. السادس سدستኛው ወላዒሙ ቢፈርድየቲሃ የዛን ግዴታ የምሰግዱ ሰላትም ግዴታ ነው ብሎ ማሰብም መስፈርት ይደረጋል ማለት ነው። ምክንያቱም ኢባዳን ያለ እውቀት የምንሰራ ከሆነ ከነሳሮች ጋር ያመሳስለናል ማለት ነው። ለዛ ከመናገራችን ሆነ ሰላትን ከመስገዳችን በፊት ልንጠይቅ ወይም ልናውቅ ይገባል ማለት ነው። ልክ ሸይኹል ኢስላም መሐመድ ኢብኑ አብዱል ወሃብ እንዳሉት አላ ዒልሙ ቀብለ القول ወደ አመል እውቀት ከመናገርም ከመስራትም ይቀድማል ማለት ነው። ስለዚህ ከመስገዳችን በፊት ወይም ስለ ሰላት ከመናገራችን በፊት እውቀቱ ሊኖረን ይገባል ማለት ነው። السابع ሰባተኛው ወላ ያዕተቅደ ፈርደ ሚን ፍሩዲያ ሱና ከሰላም ማዕዘናቶች ውስጥ አንድ ማዕዘን ሱና ነው ብሎ ላይ ቋጥር ነው። የሰላም ማዕዘናቶች ውስጥ እንደ ምሳሌ ብንወስድ ዙሁር ወይም እንደ ምሳሌ ብንወስድ ፋቲሃ ወይም ሩኩ እነዚህ የሰላም ማዕዘናቶች ናቸው። ይህን ሱና ነው ብሎ ላይ ቋጥር ነው። ይህን ለመገንዘብ ወይም ለመለየት ስለ ሰላት እውቀቱ ሊኖረን ይገባል። ምክንያቱም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ ሸሪዓዊ እውቀትን መማር መፈለግ በሁሉም ወንድ ሙስሊምና ሴት ምእመናት ላይ ግድ ነው ብለዋል። ስለዚህ በዋነኝነት ማወቅ ያለብን ስለ ሰላት ነውና እናት አባቶቼ እንጠይቅ፣ እንማር፣ በተለይ ስለ ሰላት ጉዳይ። ባረከላሁ ፊኩም። الثامن ስምንተኛው ኢጅቲናቡል ሙብጢላት ሰላትን ከሚያበላሹ ነገራቶችን መራቅን መስፈርት ነው። እዚህ ጋር ሰላታችን የሚያበላሹ ነገራቶች ወደ 12 ይደርሳሉ። ይህንን ነገር ደግመን እንዘርዝር እናብራራ ከተባለ ደግሞ የሌሎቹን ሰዓት ስለምንሻማ ወይም ስለምንወስድ ይህ ነገር ለውድ ወላጆቻችን የቤት ስራ ይሆንላችሁ። ለማያውቁም በማሳወቅም በመጠየቅም አሳውቁም። ይህንን ሰላታችን ካሰገር መጥፎ ነገር ነው። ዛሬ ልናስታውሳችሁ ሰላት ጋር በተያያዘ ልናስታውሳችሁ ያሰብነው ርዕስ ይህንን ይመስላል። አላህ ሰላታችን አሟልቶ ከሚሰግዱ ባሪዎች አላህ ያድርገን። ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።